ምቾት ውስጥ ያለ ሰው እንደ አይነት አስገዳጅ ጾም ኑሮ ረሃብን ካልቀመሰው ድህነትን አያውቀው። በቅርቡ አንድ ኢንተርቪው ስከታተል ከዓመታት በፊት አንድ ታዋቂ መልቲ ቢሊየነር አንድን ቃል ይላል። አፍሪካ ውስጥ ለአንድ ትልቅ ስራ ሄድኩ ይላል። ሆቴሉ ነው የሚያርፈው፣ በሊሞዚን ነው የሚንቀሳቀስ። ሆቴሌ ላይ የሚያስተናግደኝ አንድ ጥቁር ወጣት አለ። በጣም ወደድኩት ይላል። ከዛም አንድ ቀን በድፍረት ተጠጋኝና ቲፕ ሰጠው። ልጋብዝህ አለኝ። እኔም ምን ትጋብዘኛለህ? ጋብዘኝ ይሻላል፣ ግን ምጋብዝህ ቤቴ ነው አለኝ። አንተ ቤት ደስ ይበለው ብዬ ይሻል። በሊሞዚኑ ተንቀሳቀስ። በጣም ወደ ማያስፈራ መንደር ውስጥ ገባሁ። እንደምንም ቤቱ ደረስኳል። ቤቱን ከፍቶ ሲያስገባኝ በህይወቴ ለመጀመሪያ ጊዜ ድህነትን አየሁታል። ሰው እዚህ ቦታ ይኖራል፣ አልጋው፣ ወንበሩ፣ ብርድ ልብሱ፣ ድህነትን ራሱን አየሁታል። ምቾት ውስጥ ያለ ሰው የድሆቹ ችግር አይገባው። ረመዳን የሚባል አላህ አዋቂው ጥበበኛው ጌታ ያጾምህና ረሃብን ቴስት ታረገው፣ ረሃብን ትቀምሰዋል። ወገበህን ይዘህ ስትጠማዘዝ ትንሽ ልተኛ ስትል እንዲህ ራበው ሰዋል። ረመዳን ዓላማው ጥልቅ ነው። ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላልና ጠንቃቆች እንድትሆኑ፣ ለድሆቹ እንድታዝኑ፣ አካፍለህ እንድታድር ይዘኸው አትጓዝ። ከገንዘብህ ፐርሰንቴጅ እንዲኖር አይደለም ዘካት ልታስቀር። ከምታተርፈው ትርፍ 100 ሚሊዮን አተረፍ 10 የድሆች ነው እንድትል ነው አላ እንጂ ዘካዋ ስትደርስ 2.5 ለማውጣት ሂሳብ ስትሰራ እንድትውላ። የራበው አለ፣ አንተ ተመሽቷል፣ አንተ መኪና እየቀያየርክ ነው፣ ቤትህም ያምራል፣ አላህ ይባርክልህ። እሱ ስራ ስፋ ይመችህ፣ ግን ደግሞ ምስኪኖችንም አትርሳ። የረመዳን አንዱ ዓላማ